ነበረኝ ኢትዮጵያ። ግን ዝም ብሎ ጅላንፎ ነገር ነበረ። በቃ ምንም የቃቃ ቦይፍሬንድ በሉት እሱ እና እንደ መጀመሪያ ነው ቆጥሮ ባሌ። ያ ዝም ብሎ ወሬ ትምህርት ቤት መሄድ መምጣት ብቻ፣ ዝም ብሎ በእግር አብሮ ትምህርት ቤት እያወሩ መሄድ መምጣት ምናምን የትምህርት ቤት ዝም ብሎ ነገር ነበር እና ማለት ነው። ከዛን እንደነገርኳችሁ ሴቲቪ ጠየኳት። መውጣት እፈልጋለሁ፣ ውጭ መስራት እፈልጋለሁ፣ ሲቪ አሰርቼ ትምህርት ቤት የሚሆን ሱቅ ውስጥ የሚሆን ስራ የተሻለ ደሞዝ እነሱ ስንት ይከፍላሉ አለች። 3500 ምናምን ካልኳት ትጨምርልኛለች እሷ። ለምን እኔ ልጅ ያዝም ነኝ፣ ድራይቨርም ነኝ፣ ልጆቹን ትምህርት ቤት የማደርስላት ነኝ፣ የቤት ስራ ምሰራለሁ፣ ምግብ ምሰራለሁ፣ ሁሉን ነገር ነው የማደርገው ቤት ውስጥ እና ትጨምርልኛለች። ስለዚህ እንዳትችለ ብዬ እስከ 6000 7000 ይከፍላሉ አልኳት። እርግጠኛ ነሽ አዲስ አሁን ሀላስሽ ሲቪ አሰሪ አለች። እንኬ ብዬ ሲቪ አሰራው፣ አፕላይ ያደረግኩኝ የመጀመሪያው ካምፓኒ የጠራኝ ካምፓኒ ሄጄ ኢንተርቪው አረኩ። ግን ነበርሽ እሺ። ከዛ ኢንተርቪው አረኩ፣ ስራ ጀመሩ። እንደነገርኳቸው ኢጃዛ ቤት ስወጣ ሴትዬ ቤት እቃ ሰጠችኝ። ቤት ተከራየውና ሴቶች ሰበሰብኩና ራናዌ ሴቶች እኔ ሱቅ እየሰራው እነሱ ሰው ቤት እየሰሩ በሳምንት ኢጃዛ ይመጣሉ። በቃ ላይፌን ኢንጆይ በየሳምንቱ ባልየው ቦይፍሬንዴ ማለት ነው ይዛኔ ከች ይላል ምናምን ደስ የሚል ጊዜ ነበረ ያሳለፍ ነው። እንደ ከመቼው ያሳለፍነው ላይ ደረስን። የመጀመሪያ ቀን ስታገኙ ምን እንደተሰማሽ ንገሪን እንጂ ሳልነግራችሁ እንቁላሉን ረሳሽ ያልና እንቁላል ያለው የመጀመሪያ ቀን ፕሮሚስ ይባላል የሬስቶራንት ስም እስካሁን አለ መሰለኝ። እዛ ተገናኘን። በጣም ያምራል እንደነገርኳቸው፣ ቆንጆ ነው፣ ረጅም ነው ምናምና ድሬድ ነው ይዛልኝ። ድሬድ ነው ጸጉሩ፣ ረጅም ድሬድ እና መጣ ቁጭ አልን። በቃ ሳቁ፣ ድምፁ፣ ሁሉ ነገሩ ደስ ይላል። ወደድኩትኝ፣ በጣም ደስ አለኝ። በቃ ወይኔ መሰለ ቆንጆ ነው የጠበስኩት ምናምን አልኩኝ። ከዛ ምግብ ታዘዘና ምግብ ሲመጣ ፍርፍሩ ላይ እንቁላል፣ የተቀቀለ እንቁላል አለው እና እሱ ደግሞ ግልጽ ነው። ላይ ያ ነገሩ በጣም ተመችቶኛል። ላይ ፈታ ያለ ነው በጣም። ቀልዶቹ ምናምን በጣም ያስቃሉ። ሀውዬ ፓፒ ድሬድ ነበር እንዴ? ማርያምን ወላሂ ድሬድ ነበር። እሺ እየበሰለ ሲመጣ ነው የተቆረጠው። አክቹዋሊ ድሬዱን የተቆረጠው ለመጀመሪያ ጊዜ በጣም ረጅም የሚያምር ድሬድ ነበረው። እናትና አባቱ በመኪና አደጋ አጥቶ ለቅሶ ኢትዮጵያ ሄዶ ሲመለስ ነው ተቆርጦ የመጣ። ተቆርጦ መጣ እንጂ በጣም የሚያምር ድሬድ ነበረው እና ከዛ እንቁላል መጣ። አስተናጋጁ አመጣልና እንቁላሉ መሀል ላይ የተቀቀለ እንቁላል አለ። እንትን ፍርፍሩ መሀል ላይ ቁጭ ያለ ጀለሴ ብድግ አድርጎ ጎረሰው። ሙሉ እንቁላሉ እንድፍኑ እንደ ብድግ አድርጎ ጎረሰው። ከዛ ነው ያኮረፍኩ። አልበላም አልኩኝ። ምን ሆነ? እንቁላል በጣም ነው የምወደው፣ አንተ ደግሞ አንስተህ በላኸው አልኩኝ። ከዛ እንትን አለ ላይክ ወይኔ ቅርታ ምናምናና አስተናጋጁን ጠርቶ ሌላ እንቁላል ሊሰጠን ጠየቀው። አስቢው፣ ድፍረት። የመጀመሪያ የተገናኛችሁ ቀን ነው ይሄ ነገር የተፈጠረው? የመጀመሪያ ቀን በአካል የተገናኘን ቀን። ኦኬ፣ ከአንድ አመት ምናምን የስልክ ስንጀና በኋላ ማለት ነው። አስበሽዋል? አሁን እሱ እንዴት ሺማ አልያዘሽም? ግን አንቺ የመጀመሪያ ቀን አሁን እንኳን ቢልሽ ተላመደኝ። አመት ሙሉ በጣም ረጅም ሰዓት ነው ስልክ ምናምን። ጠዋት ሴትዮዬን ስራ እንደሄደች ልጆቹ ስራ ልኬ እሱን እያወራው ነው ስራ ምሰራው። አብረን ነው የምንውለው። በጣም ተላመዳችሁ። ግን አሁን የአብዛኛው ማለት እንትን ነው እንኳን ለምን በላኸው ሊል ይቅርና ቢ እንኳን ሲልሽ ኧረ አንተ በላው ነው የምትይው የመጀመሪያ ቀን ስለሆነ እሱም ፈጣጣ ሆነን እሱም አንስቶ እሺ፣ እሱ እንኳን ወንድ ነው ድፍን እንቁላል አንስቶ ቢጎርሳል። እኔ ግን ሴቶኝ ማኩረፌ ተላመዳችሁ። በጣም ግልጽነቴን እንደውም ወደደው። በጣም የሚወድልኝ ነገር ቢኖር ባኔ ግልጽነቴን ነው። ከምንም በላይ የሚወደው ሁሌ ነው የሚለኝ። ግልጽነትሽን በጣም ነው የምወደው ነው የሚለኝ እና የዛለትም ግልጽነቴ በቃ አስደነገጠው። ላይ ጊዜ ስማች ግልጽ የመጀመሪያ ቀን ቦይፍሬንዷን አግኝታ ስለ እንቁላል የምታኮርፍ ሴት ላይክ ገረመው። ከዛ ጥርግ አድርጌ ከሱ እኩል በላው፣ አጸዳው። ሆዴንም አደነቀው። በጣም ትመገቢያለሽ አለኝ። ተመጋቢ ነሽ አለኝ።
ሆድሽን ማደነቀው። በጣም ትመገቢያለሽ። አዎ ምንም አልልም በላሏል። እኔማ ወይኔ ይህ ሰው ቢል አሁን እቺንማ ካገባ አልችላትም እያለ ነው እያልኩ በውስጤ በደንብ ትመገቢያለሽ ሲለኝ እኔ ስቃለት ይመስላችሁ ይችላል። ግን እውነት እንዲደን ግልጽ ነን በቃ አወራን ተጫወትን። ለሳይ ሴትዮ 3 ሰዓት ነው የሰጠችኝ። እዚህ ወደ ቤት መመለስ አለብኝ አልኩቴ። በቃ ደስ እያለኝ ወደ ቤት ተመለስኩ። በቃ ደስ አለኝ። ማይ ጉድነስ ይኸው እስከ ዛሬ ስሜቱ አልለቀቀኝም። እንግዲህ ሳወራላችሁ ራሱ ደስታዬ ከውስጤ ገንፍሎ እየወጣ ነው የምር። ከዛን ቀን ጀምሮ ሴትዮን አላስቀምጥም አልኳት። ኮንትራት ቤት እያለው ነው እንትን ያል ሳመሽ ወይም መት ይቀራል ድፍረትሽ እንዴት ይቀራል? ከዛን ቀን ጀምሮ ሴትዮን ጭቅጭቅ ነው። መተብታጤኒ ተናዘል እላታለሁ። ዛሬ ምን የምንመተ ሀቡብ ላዋስቴኒ ብቅት ጨቀጨቅሽኝ። ጠዋት ማታ መቼ ነው ተናዘል የምትሰጪኝ? ምንድን ነው እንደዚህ ነው? ተናዝል ምንድን ነው? መሰናበቻ ነው። ሪሊዝ ነው ተናዝል ማለት ባረ ሪሊዝ ስጪኝ፣ ልውጣ ልሂድ። እሷ ደግሞ ልታወጣጣኝ ኦልሬዲ ገብቷታል እኮ ቦይፍሬንድ የሚባል ነገር እንዳለ ገብቷታል። ከኔ እንዲመጣ ስለፈልገች ልታወጣጣኝ ትፈልጋለች። ገባሽ? በጣም ግልጽ ነን። የቱርክ ፊልም ቁጭ ብለን ነው አብረን በአረብኛ የምናየው። በጣም አራዳ ናት። በቃ በጣም ጥሩ ሰው እና ሺሻ አብረን ነው የምንስበው። ምርጥ ናት በጣም ግን እንደዚህ አይነት ሰፋጣ ልታሳፍጠኝ አልፈለገችም። ወይም ደግሞ አይዶን ነው ለምን በግልጽ አውቃለሁ ቦይፍሬንድ እንዳለሽ እንደማትለኝ አላውቅም። ብቻ ግን ውስጡ ያውቃል። ግን አላወጣችሁም። ውስጧ እንደሚያውቅ እኔም አውቃለሁ። ከዛ ይቅርታና ታካሚያችን ከሱስ ግፊት ይመጣ ነበር። ውጪ በቃ ከማዳም ቤት አብረን እንኑር ይልሽ ነበር ወይስ ይሄ የአንቺ ውሳኔ ነበር? እሱም ይለኝ ነበር። መቼ ነው የምትወጪው? መቼ ነው ሴት የምጠይቂያት? ስርዓት በህጋዊ መንገድ ሪቪዝ ጠይቄ የተሻለ ስራ አፕላይ አድርጌ እሱ ራሱ ላይ አፕላይ ያደርግልኝ ነበር። ሲቪልም የሰራልኝ እሱ ነው እና አፕላይ ያደርግልኝ ነበር። ከዛ በቃ የተለያዩ ሱቆች ምናምን አግኝ። የመጀመሪያው ግን ጓግት የወጣሁለት ስራ ፌል አረገ። 3 ወር ያለ ስራ ተቀመጥኩኝ። በጣም አለቅስ ነበረ። 3 ወር ብቻ ያለ ስራ ስለተቀመጥኩ ሳይቸግረኝ ሳይረባኝ ሳይጠማኝ ስራ ማጣት ግን ስራ ሳይኖርሽ ግን ላይክ 3 ወር ያለ ስራ ስቀመጥ ከኮንትራት ቆጠባል። የሴትዮ ግፍ ነው አልኩኝ። ለምን አልተሳካም? ለምን ጠመምብኝ ስራው አልኩኝ። ለምን ስራውን በጣም ወደውኝ አሰርተን ከዛ የከዳማ ቪዛ እኔ የከዳማ ቪዛ ነበር የነበረኝ። ገባሽ? የከዳማ ቪዛ ማለት የሰው ቤት ቪዛ ኢቃማዬ ላይ መኖሪያ ፈቃዴ ላይ የሚለው ሀድማ ነበር የሚለው ሀድማ ሰራተኛ፣ የቤት ሰራተኛ። ያ ደግሞ ካታር ላይ በዛን ሰዓት ወደ ካምፓኒ ቪዛ መቀየር አይችልም። ካምፓኒው 3 ወር ፕሮቬሽን ቀጥሮኝ ሞክሮኝ ወደውኝ ማለት ነው። ግን ቪዛዬ ባለመቀሩ ወሩ ምክንያት ሶሪ ያሉኝ። እኛ በጣም ወደንሽ ነበር፣ ልንቀጥርሽ ነበረ፣ ግን ፕሮሰስ ሞክረን ሪጀክት ሆነብን። የከዳማ ቪዛ ወደ ካምፓኒ ቪዛ አይቀየርም አሉኝ። በጣም የወደድኩትን ስራ በቪዛዬ ምክንያት አጣሁት ማለት ነው። ኦኬ። ከዛም በኋላ በጣም መጨረሻ ላይ ወጥቼ ነው የገባሁት። ለ24 ሰዓት ከንስዬ ወጥቼ ተመለስኩ። ያው ለ2 ቀን ኢትዮጵያ ደርሼ ተመለስኩ። እነሱ ዱባይ ደርሰሽ ነበር ያሉኝ፣ ኢትዮጵያ ደርሼ ተመለስኩ። እና ግን በቃ እሱ ስራ ሳይሳካ ሲቀር በጣም ሞራል የተነካና ቁጭ ብዬ ቤት ውስጥ ማልቀስ ጀመርኩኝ። ቻይነ ቤት ውስጥ ምናዊ ነው እንደወጣሽ ከማዳም ቤት ኢጃዛ ቤት ነው የሄድሽው ማለት ነው? አዎ ቀጥታ ቤት ነው የተከራየሁት። እኔ መዳም ቤት ሆኜ ቤት አፈላለኩኝ፣ ተከራየው፣ ሴቶች አመጣው። ከዛ ግን ትንሽ ወር ነው የኖርኩትኝ። 4 ወር በኋላ ቀጥታ ነው ከባሌ ጋር አብሬ መኖር የጀመርኩት። ለምን ነበር ከማቻችን ጋር እንደወጣሽ ከማዳም ቤት አብረሽ ያልኖርሽው? ለምንድን ነው ኢጃዛ የነበርሽው? ትንሽ ማጥናት ፈልገሽ ነው? አንደኛ ትንሽ እሱ ማጥናት ፈልጋል። ሁለተኛ ስራ ሳይኖረኝ ሄጄ ዝም ብዬ አብሬ መግባት አልፈለግኩም። ቴንኪው። አየሽ ሄድ ያስተምር ስለሚችል ጥሩ ጥያቄ ነበር። እሺ መስመሬን ነው ምክንያቱም እኔ በራሴ መተማመን ነው የምፈልገው። ያ ሰው አብሬው ስኖር የማይሆን ሰው ሆኖ ቢገኝ ማን ላይ ልንተራስ ነው? ስራ ሳይኖረኝ ሆነ ነገር እንኳን ቢሆን ጥለሽ መውጣት አትችይም። ስራ ሳይኖርሽ ሄደሽ የት ትወድቂያለሽ? የራስሽ ገቢ ሳይኖር በሱ ብቻ ተመለሽ ስትሄጂ የምታውቂው በኦንላይን ነበር፣ በስልክ ነበር የምታውቂው። አዎ
በስልክ በጣም ጥሩ ሰው ነበር። ከዛ በአካል ሳገኘው አብሬው ስኖር በ3 ቀን እንኳን አብሬው መኖር የማልችለው መጥፎ ሰው፣ የሚመታኝ የሚሰድበኝ ምናምን አይነት ሰው ሆኖ ባገኘውስ ምን ሊውጠኝ ነው? ተመልሼ መዳምን ሄጄ በሮን እንኳ ኩቼ ይቅርታ በቃ መልሼ ልላት ነው። ስለዚህ አሰብኩና ስራ ሳይኖረኝ ደሞዝ ሳይኖረኝ ሌበር አብሬ አልኖርም ብዬ ራሴ ወሰንኩኝ። በደንብ ሰዓት እሱም ቆይ አንዴ የማስተካከላቸው ነገሮች አሉ ቆይ አንዴ ምናምን እንጂ ለሰው ፊት ለፊት ላይ ፎሪ አልተማመንኩብህም። ነገ ማትሆን ሰው ብትሆን እንኳን እንደዚህ ምናምን አላልኩም። የማስተካከል ጎበዝ ተከራየሁት ቤት አለ። ሴቶችን አመጣው ኢጃዛ። ፌስቡክ ላይ በጣም አክቲቭ ስለነበር ፌስቡክ ላይ ኮንትራት ቤት ሆኜ ብዙ ሴቶችን አውቃለሁ። ሶ ፌስቡክ ላይ ፖስትኩኝ። እኔ እኮ ሁሉ ነገር ፊት ለፊት እቃ ስሸጥ ፌስቡክ ላይ ፖስት አለው። ከሀበሻ እኔ ነኝ አንደኛ ፌስቡክን መርካቶ ያረኳት ካታር ላይ የቤት እቃ ፌስቡክ ላይ እየፖስትኩ ነው የምሸጠው። እንትን እላለሁ። ስራ የቤት የሰራተኛ የቤት ስራ መዳሞች ሲነግሩኝ ፖስት አደርጋለሁ። ይህን ስራ የሚፈልግ ምናምን ይኸው እንደውም የካታር ጀለሴ ፋይዛ ኤግዛክትሊ የጻፈች ነው። አዎ ቪዲዮ ክፈች የምትሏት ቪዲዮ ከፍታለች። ደግሞ እኛ እርዳታ ስንሰራ ብቻ ነው ቪዲዮ የምንከፍተው እንጂ ታካሚ ቪዲዮ እንዲገባ እናስገድድም። ቀጤ ውዴ፣ እኔ ተመስጬ እየሰማሁሽ ነው። ቀጤ። እሺ በጣም አመሰግናለሁ። ተመስጠሽ እየሰማሽኝ ስለሆነ እና ስራው ምን ነበር ባለሽ? ኤምባሲ ነው ባለቤት የሚሰራው እና ከዛም በኋላ ፌስቡክ ላይ ፖስት አልኩ። ኢጃዛ ቤት ከኔ ጋር መኖር የምትፈልጉ ካላችሁ ቤት አለኝ እንዲህ አካባቢ ብዬ ጭራሽ ከነ ሎኬሽኑ ዱቅ ፌስቡክ ላይ። ከዛ በውስጥ አንድ ጀለስ የምታወራ ሎኬሽን ፌስቡክ ላይ ፖስትም አንቺ ፌስቡክ ላይ የሚያውቅሽ ሁሉ ቤትሽ እንዲመጣ ነው እንደምትፈልጊው አለችኝ። ከዛ ወይኔ እሺ ሶሪ ብዬ ሄድኩና ኤዲት ፖስት ብዬ ሎኬሽኑን አጥፍቼው በቃ በውስጥ አውሩኝ አልኩኝ። ፌስቡክ ላይ ኢጃዛ ቤት ከኔ ጋር መኖር የምትፈልጉ በውስጥ አውሩኝ ምናምን ብዬ ጻፍኩበት። መጀመሪያ የምትፈልጉ በዚህ ሎኬሽን ነው ብዬ ነበር የፖስትኩት። ወይኔ ስራዬን ሳስታውስ በጣም ያስገኛል። ከዛ በኋላ በቃ ኢጃዛ ቤት ላይክ ስንት ወር መሰላቸው የኖርኩት ከሴቶች ጋር? 4 ወር። 4 ወር። በ4 ወር በኋላ ቋሚ ስራ አገኘው። ከከዳማ ቪዛ ወደ ካምፓኒ ቪዛ ተቀየርኩኝ። አንድ ስቴፕ ከፍ አልኩ ማለት ነው። ከዛ በቃ እዛ ካምፓኒ ውስጥ ስንት ዓመት እንደሰራው ታውቃላችሁ? ሳይመንን እስከወለድኩበት ጊዜ ድረስ አንድ ካምፓኒ ውስጥ የሰራሽ ማለት ነው። ረጅም ካምፓኒ ውስጥ ብራንድ እየቀያየርኩ አንድ ካምፓኒ ሆኖ በብራንድ እያደግኩ ከኖርማሉ ወደ ላግዠሪ ምናምን እየገባው መጨረሻ ላይ ፕሮኖቪያስ የሚባል የቬሎ ብራንድ ውስጥ ነበር የምሰራው። ግን ካምፓኒው አልማና ፋሽን ግሩፕ ነው። አንድ ነው። ሰርጋችሁ ኢትዮጵያ ነበር። እንደ ሰርግ ላይ ከመቼ? ቆይ እስኪ ኮሜንት አታምቢ። እኔ ነኝ የምጠይቅሽ። መጀመሪያ ቦይ ፍሬንድ ነበረኝ ኢትዮጵያ። ግን ዝም ብሎ ጅቻለሁ። ወንድሞች ሁላ ናቸው የተጨመሩት እና ቆይ ልንገርሽ መጀመሪያ። አይዞሽ ዋጠች በእናትሽ ተረጋጉ ማሬ። እሺ ማለት እኔ ቪዲዮዎችን ብታያቸው የሚያቆኝም ሰው አሉ። በቃ 1 አመት ሙሉ እየቆሰልኩ ነው። ልጄ ቪዲዮ ብታያት ኩርትን ብላ በዚህ እድሜ አለኝ ምለ አንድ ልጄ ብቻ ናት። ዱባይ ሰርቼ ቤት የፈርሷል። ሱቅ ሰራ ነበር። ሁሉም ያውቃኛል። ገባሽ? ግን ያው አንዳንድ ጊዜ ትወድቂያለሽ፣ ከፍት ያለሽ እና በቃ ያን ሁሉ ረስቼ እንደገና ለመነሳት ነው የመጣሁት። ግን በቃ አንዳንድ ቤተሰብ እንደዚህ አይነት ቤተሰብ አለኝ ከምትይ ወፍ ዘራሽ ተብሎ መሰደብ ራሱ ትልቅ ነገር ነው ለእኔ ማለት ነው። እና ልጨርስልሽ። ከዛ እንዴት ትሆኛለሽ? አሁን እንዴት ነው